ጆይ ይላሉ ዳኒ እስራኤል ዲኮሬሽን በዲኮሬሽን አደረገኝ ህይወት እንደዚህ ዲኮሬሽን በዲኮሬሽን ይሆናው መፍቻ የለ ጠቅላላ ጎማ ምናምን መካኒክ ነው ያደረገኝ ኦኬ ይሄ ሁሉ ያለ ተጨማሪ ጦርነት ከኤርትራ ጋር አገሪቱ አፎርድ ታደርጋለች ወይ የሚል ብርቱ የመከራከሪያ ነጥብ የሚያነሱ ሰዎች አሉ ብዙ ጊዜ ስናገር እንደምሰሙት እኔ ዛሬ ኤርትራዊ ሆኜ የኢሳያስ አፈወርቂ ናሽናል ሴኩሪቲ አድቫይዘር ብሆን የኢሳያስ አፈወርቂ ናሽናል ሴኩሪቲ አድቫይዘር ብሆን ኤርትራ እንዳንድ ኤርትራዊ ብሆን ለኢሳያስ አፈወርቂ መመክራቸው ምክሮች እልም ያሉ አደገኛ ምክሮችን መክረዋለሁ because በህዝብ ቁጥር ኢትዮጵያውያን ይበልጡናል በቴክኖሎጂ ይበልጡናል በሀብት ይበልጡናል
ዘመነ ካሴ እንዴት እንደተናደዱ አይታችኋል። እና አስረስ ማረ እንዴት እንደተናደዱ አይታችኋል። መሳሪያ ስትሰማ ፈሷ የሚመጣ ሴትዮ እንዴት መተኮስ እንዳለባቸው ትነግራቸዋለች። ያውም ስንት ማይልስ ርቀት ዩሮፕ ተቀምጦ አንዳንዱ አሜሪካ ተቀምጦ ማለት ነው። ሚሊተሪ ሰዎችን ከሚያናዳቸው ነገር አንዱ ሲቪሊያኖች እንዴት መተኮስ እንዳለባቸው ሲነግሯቸው አይወዱም። ንቅል አለ። በጣም ጨዋ ነው። እኔ ወታደር ሆኜ አንድ ሲቪል እንደዛ ቢለኝ እኔ ምልህን አሳይ ነበር። እንደ እብድ ነው የሚያደርጋቸው ቁም ነገር። እስኪ ድጋሚ እናድምጠው። አንተ ንቅል ነህ ብሉት። ንቅል ነህ ይቅር ለመከላከያ ሰራዊት ለሆነ ቀበሌ መመሪያ መስጠት አትችልም። የኛ ሰው ኢሞሽናል ነው። የኛ ሰው ለመቀጠር በጣም ዝግጁ ነው። እንዴት እንደሆነ አይገባኝ። የሌላ ሀገር ሰው እኮ እንደዛ አይደለም። ግብጽ ሄደ እኮ ጸረ ግብጽ ናሽናል ኢንትረስት የምታሰልፈው ሰው ገንዘብ ሰጥተን እንኳን ታገኝ። ኦኬ ሞዴሬተሮች አስገቡልኝ። በተለይ የምታስገቡልኝ መጀመሪያ ኢትዮጵያ ያላችሁ ከኢትዮጵያ ያሉትን ብቻ በኤርትራና በኢትዮጵያ መካከል ጦርነት የማይቀር ነገር ነው ወይስ እንዴት ነው? ጦርነት የሚነሳ እስከሆነ እንዴት ነው? ኢትዮጵያ ያላችሁ እነሱን ወደ ላይ ታስገቡልኛላችሁ። ዲያስፖራዎች ሰብስክራይብ ማድረግ ግዴታ ነው። መቼ ስንት ዓመት ከውጭ ኖረ ሰብስክራይብ ማድረግ ከከበደ ኢኮኖሚካሊ ተመታሃል ማለት ነው። አም ሶሪ ፌር ነው ብዬ አስባለሁ። ባለፈው እዚህ የሲኤንኤኑ ዶል የመን 650 ሰው ይዞ ላይቭ ጎል ሲያስሞላ እያየው ነበር። በጣም ብዙዎቹ ሰብስክራይብ አድራጊዎች ናቸው እየገቡ የሚተነትኑት። የሲኤንኤን ጋዜጠኛ የተባረረው ማለት ነው። የተባረረው ነጮቹ እንዴት እንደሚተባበሩ ብታዩ። እኛ ጋር ስትመጣ ሰብስክራይብ አድርግ ስትለው መጀመሪያ ስገባ ከአንዳንድ ተንሸራቶ የሚገባው ዲያስፖራ ሰብስክራይብ አድርጉ ብሎ ላሽ ብሎ ይላል ምናምን ብሎ ማለት ነው። ስለዚህ ኦኬ ሰብስክራይብ ማድረግ አለባችሁ ለማለት ያለው በፍቅር ነው እያልኳችሁ ያሉት። እዚህ ጋር የተቀመጡ ላይቭ ጎሎች አሉ፣ እሱ ማስቀመጥ አለባችሁ። ካልሆነ ስመት ወርዚት እኔ ረጅም ሰዓት ተቀምጬ አንተ ሚስትህ እንኳን ማትሰማውን ትንታኔ ረጅም ሰዓት ልሰማ አልችልም። ሶሪ እኔ ብቻዬን ተናግሬ በሚቀጥለው ሌላ ቦታ ዩቲዩብ ላይ ደግሞ እንግዶችን ጋብዤ ባዋያ ይሻለኛል እንጂ ምንድነው ጥቅሜ ከአንተ? ምንድነው ጥቅሜ? ንገረኝ። የቴዲ ጥቅም ይሄ ነው በለኝ። ንገረኝ፣ ምንድን ነው ጥቅሜ? ምንድን ነው? አንዳንዱ እንኳን የነገውን የትላንቱን እንኳን በአግባቡ አይተነትንም። እሱንም ሰምተን አንዳንዱ ትላንት የተፈጠረውን በአግባቡ እንኳን አይተነትንም። ስለዚህ ሞዴሬተሮች ስታስገቧቸው እየተጠነቀቃችሁ እያያችሁ። እሺ የፊልድ ማርሻሉ ንግግር ማስቀምጣችሁ። የኛ ግን በጣም ተቀጣሪ መቀጠሩ እስከምን ይሆናል መሰለህ? ሲፈልግ አይሲሲ ሲፈልግ ምንድነው አልሸባብ ይሆናል። አልሸባብ ገብተው ይሄ የሁሉም ኢትዮጵያዊ ክሊኒካውን ክስሮች ምክር ቤት ያሉ ስልጣን ላሉ ፖለቲከኞቻችን ባህሪ ነው። እንዳለመታደሉ ነው ኢትዮጵያዊ ስልጣን ላይ ያለው እንዳለመታደሉ ሰው ያወጣል። ከስልጣን ድረስ ካልሆነ በስተቀር ሰው ያወጣል። እንደኔ ያለው ኢትዮጵያዊ ምናልባት ከአንድ ሺህ አንድ ሚሊዮን ሰው አይወጣል። ለምን ሆነ ነገር ትንሽ ካበላችሁ የኛ ፖለቲከኛ ባንዳ እንኳን ሀገሩን አይደለም የራሱ ሱሪ ነው አውርቆ ይሰጣል። የኛ ሀገር ባንዳ ነው። ማነው ባንዳ ያለው? ፕሮፌሰር ብርሃኑ ነገር ከግብጽ ጋር አልሰሩ። ዛሬ የሆነ አመራር ትላንትና ሻዕቢያ ጋር ሄደው ከሻዕቢያ ጋር ሰሩ። አሁን ያለው መንግስት ከትግራይ ጋር በተደረገው ጦርነት ነው ከሻዕቢያ ጋር ሰራው። ማነው ሲቆራጥ ኢትዮጵያ ይሄ ትክክል አይደለም ከነዚህ ኃይሎች ጋር መስራት ነው ሲናገር ነው የሚሰማው። በነገራችን ላይ አንድ ሰው ምናልባት ከተሳሳተ ሁኔታ ነው እስከዛሬ የታዘብኳቸው ለሞስት 2% የማስበው ልደቱ አያሌው አይታችኋል። ከልደቱ አያሌው ውጭ አይታችኋል። ቆፍጣና ኢትዮጵያዊ ቢኖሩም ባይኖሩም ቢገፋም ባይገፋም ሀገሩን የሚወዱ ይህ እንኳን ለተቃዋሚዎች የሚሰራ አይመስለኝም። ምስክልስ ነው ሌላው የገደልናቸው ኢትዮጵያውያን በቀደም ሱዳኖች እርስ በርስ ሲጋጩ ሱዳን ሄዶ ይተቀጠራል። አሁን ደግሞ ለሻዕቢያ ለመቀጠል ይሄ ያለ ይሄ በዓለም የፖለቲካ ታሪክ ውስጥ ዛሬ ራሽያ ከዩክሬን ጋር ትዋጋለች። ለዩክሬን ተቀጥሮ ራሽያን የሚወጋ ራሽያዊ ባንዳ ያለና ይሄ አስገ
ምናልባት የኛ ይብሳል። አዎ የኛ ይብሳል፣ ግን ይህ የሚያስገርም አይመስለኝም። የኛ አስገራሚነቱ ጠዋት ላይ ባንዳ የሆነው ሰውዬ ከሰዓት መጥቶ ባንዳነትን ያወግዝባል። ሀገርን አትወጡ መሽነትነት ሀገርን ወደጅ ከባዕዳን ሀገር ጋር መስራት ምንድን ነው ይላል እራሱ ሰውዬ። አንዳንድ ጊዜ ቋፋችሁን ያስወጡ። ይህ ሰውዬ ከሻዕቢያ ጋር ሲሰራ ነበር እንዴ? አይኔ ነው ወይስ ምንድን ነው እስክትሉ ድረስ ማለት ነው። በአንድ በሌላ መንገድ ሁሉም ኢትዮጵያ ውስጥ ያለ ፖለቲከኛ ካበላኸው ሚስቱን ይሰጣል፣ አልጋውን ይለቅልሃል። አይደለም ሀገር ግን ይህ ሁሉ ማለት አንዳንድ ቆፍጣና ኢትዮጵያኖች ያለው ሽሩጥ ለመተባበር ብዙዎችን ጋብዘናል። ኤርትራ ሳይቀር ጋብዘናል። አብረን እንስራ ብለናል። ማይኮ የት ሀገር ነው የምትኖረው? ኤርትራውያን በጣም ሀብታም እንደሆናችሁ ሰምቻለሁ። ሰብስክራይብ ማድረግ አለባችሁ። ላይቭ ጎል መሙላት አለ። በባዶ ሙላት። እናንተ ደግሞ እናንተ ጋር ደግሞ አፈሜነት ደግሞ በዓለም የሌለ የኢትዮጵያውያንን እንጠቀም የእኛን አናስጠቀም የሚለው ባህል የዚህ ቲክቶክ ላይ ነው። ቤቴን ትጠቀማላችሁ ሰብስክራይብ አድርጉ ስትባሉ አናደርግም ትላላችሁ። በተለይ ከሀገሮች ያላችሁ ዲያስፖራ ፕሊስ ያለ ባህል ይሄ ባህሪ ቢያንስ ማይኮ ቤት ነው የምትኖረው። ማይኮ አይቻለሁ ሪኩዌስት ዲያስፖራ ወይስ ሀገር ቤት? ማይኮ ቤት ነው የምትኖረው? እንግዲህ አሁን ለጊዜው አስመራ ችግር የለም። አስመራ ከሆነ ችግር የለም። ለኢትዮጵያውያን እስኪ ናቸው ኢትዮጵያውያን ያላችሁ እኛ እናስብ። እኔ ከሳውዝ አፍሪካ ጀምሮ ያላችሁ ኢቨን ኬንያ ራሱ እንደ ዲያስፖራ ይሆናል። ኬንያ፣ ሱዳን፣ ሶማሌ፣ ጅቡቲ ያላችሁ አምሶ ሌሎች እንዳላችሁ ያልኩት እናንተ ነው። ሰብስክራይብ አድርጓል። ኦኬ የፊልድ ማርሻል እንስማ። ባህር ለሁላችን ይሁን ብለናል። በጣም ባልተለመደ መንገድ የኤርትራና የኢትዮጵያን ግንኙነት ለመፍታት መንግስታችን ረጅም ርቀት ሄደዋል። ኦኬ የመጨረሻ ላይ ላስደምጣችሁና ሰራዊት መሆኑን በዚህ መድረክ መግለጽ እወዳለሁ። በሀገር አቀፍ ደረጃ በርካታ ዲፕሎማሲያዊ ስኬቶች እንደተመዘገቡት ሁሉ በሀገር መከላከያ ደረጃ ሰፋ ያሉና ውጤታማ የሆኑ የወታደራዊ ዲፕሎማሲ ስራዎች ተሰርተዋል። በእኛ ትውልድ ታላቁን የህዳሴ ግድብ በማሳካት ኢትዮጵያን ከአፍሪካ አሜሪካ ወይ ዩሮፕ እኮ ማይኮ ሰብስክራይብ ላለማድረግ ተስፈንጥሮ ምናምን ከሆነ ትዝብት ግን አስመራ ነኝ ስላለ ለጊዜው አስመራ ነው ያለው ስላ አንዳንዶቹ ምን ይላሉ? አስመራ ኔትወርክ አለው ይላሉ። ከገዛ ኔትወርክ አለ አስመራ ከገዛ ኔትወርክ አለ አስመራ። አንዳንድ የምትናገሩት ንግግር ከ3 ሰዓት በኋላ ይደርሳል እንጂ ወይ ይሰማሃል እንጂ ከገዛ ኔትወርክ አለ። ከተሳሳቱ ታርፈ ሁለት እንግሊዛውያን ሄደው የሰሩትን ዶክመንተሪ እያየሁ ነበርና ገዝተው ዋይፋይ ገዝተው ኮኔክት ሊያደርግላቸው በጣም ረጅም ሰዓት ነው የወሰደባቸው። ምናልባት ዘግየት ብሎ ሊናገር ይችላል እንጂ እሱ ናቸው ማድረግ ከመቻሉም በላይ ሀገራችን ከባህር በር የራቀችበትን ኢፍትሐዊ ሁኔታ በዓለም ማህበረሰብ ዘንድ ፍትሐዊ ጥያቄ መሆኑ ግንዛቤ እያገኘ እንዲመጣ አስችሎናል። ኦኬ ክቡራትና ክቡራን፣ በኢትዮጵያና በኤርትራ መካከል ጦርነት የማይቀር ነገር መስሎ ቀደም ሲል በተቻለ መጠን ነግሬያቸዋለሁ። እነዚህ ንግግሮች የሻዕቢያ ደጋፊዎች ወይም ኤርትራውያን ሲሰሙት እንዴት ነው የሚሰሙት? አይሆን ነው እንደዚህ ስሙት ልትላችኋቸው እነሱ የሰሙትን ሲናገሩ ታደምጣላችሁ። በኢትዮጵያን በኩል ያላችሁ ተከራካሪዎች እዚህ ጋር ኦፒዲዮ ፕላስ አባዊ ይታየኛል። ሳይበር ፋኖ አለ፣ ሶራ ያየህ ዳን እስራኤል አለ። የእነዚህን ውይይቶች እናደምጣለን። ሌሎቻችሁ ታፕታፕ ታደርጋላችሁ፣ ኮፒ ሊንክ ሼር ታደርጋላችሁ። በዚህ አውድ ነው የምንሄደው። በተቻለ መጠን የሰለጠነ ውይይት ለማድረግ ጥረት አደርጋለሁ። ግራ ቀኝ ሰምታችሁ ፍርድ ትሰጣላችሁ። እናንተ
ለጆሮአችሁ ተስማሚ የሆነ ውይይት እንደማደርግ ግን 100% ቃል እገባላችኋለሁ። ምንም የሚሰከትኩ ድምፆችን አትሰሙ። ፖለቲካዊ ስድድቦች ከሆኑ የፖለቲካዊ ስድድቦች አሉ፣ የተለዩ አሉ። ያን እፈቅዳለሁ። ይሄ ዝም ብሎ የመንደር ላይ አላችሁ አገር ቤት ያሉ ወገኖች፣ የኢትዮጵያውያን ወገኖች እናንተ እንትናለን ኢትዮጵያ ውስጥ ያላችሁ በሀሳብ አስተያየት መስጠት የምትፈልጉ ካላችሁ ለእናንተ ክፍት ነው። 7 ደቂቃ አለ። መጀመሪያው ከኦፒዲዮ ነው። ከዛ ወደ ማይኮ ሄዳለሁ። ከዛ ወደ ሳይበር ፋን ነው። ከዛ ወደ ሶራ፣ ከዛ ወደ ያየር ሄዳለሁ። መሀል ላይ አሁን እያየን ወዳለነው ወደ ኢራን እስራኤል እንካ ሰላምታ እንገባለን። በተለይም ደግሞ የኢራንና የእስራኤልን ጉዳይ ከፓወር ፖለቲክስ አኳያ እንዴት አያችሁት? ምናልባትም ኢራን ወታደራዊ ቤዝ ያላቸውን ጅቡቲ ውስጥ ወታደራዊ ቤዝ ያላቸውን ሀገራት እንደምታውቁት ኢራን ጓደኛ አልባ የሆነች ምስኪን ሀገር ሆናለች። ጆርዳን እንደዚሁ የአየር ክልላቸውን እንደከለከሏት አይታችኋል። ኢራቅ፣ ሳውዲ አረቢያ፣ ሶሪያ፣ እነዚህ እንግዲህ እስራኤል እነዚህን በተለይ እስራኤል ጆርዳንን እና ኢራቅን አቋርጣ የምትመጣው። ሳውዲ አረቢያ ደግሞ የአየር ክልሏ የእነሱን የአየር ክልል አቋርጣ ለመሄድ የሞከረችባቸው ጊዜያቶች መደነቃቀፎች እየገጠሟት ነው። ስለዚህ ያላት አማራጭ ረጅም ርቀት ዘግዛጊ ሚሳይሎችን በመላክ ላይ የተቀመጠችው እና ምናልባት ኢራን ዴስፕሬት ሆና ጅቡቲን የምታጠቃ ከሆነ የጅቡቲ መጎዳት ኢትዮጵያ እንደምታውቁት ከ95% በላይ የኢትዮጵያ ውጭ ንግድ የሚከናወነው በዚያ ነው እና የጅቡቲ መጎዳት ኢትዮጵያውያን ላይ የሚፈጥረው አደጋ ይኖር ይሆን የሚለው እሱ እያያያዝን እናወራለን ወደ በኋላ አካባቢ ነው። ለጊዜው ግን በኤርትራና በኢትዮጵያ መካከል የተፈጠረውን እንካ ሰላምታ እንዴት አያችሁት? እንግዲህ ወደ አንተ ነው የምመጣው። 7 ደቂቃ አለ። ከዛ ወደ ማይክ ይላል ቀጥል። ያስከበረ መንገድ መጠቀም አለብን ስንል ስልጣን የሚፈልጉ አካላት ጋር ሆኖ የህዝቡ ችግር የሚያወጣ ኢትዮጵያ ህዝብ አይን የሆነ መውጫ ለስልጣን ብቻ የሚታገሉት ስምምነት የኢትዮጵያ ኤርትራ መንግስት ጋር ሲመጣ የሚቃወሙት ኤርትራ መንግስትና ኢትዮጵያ መንግስት ስምምነት ሲመጣ የሚቃወሙት የሆነ ችግር ከተፈጠረ ደስ ብሎ ወደዛ ሮጦ እነኚህ የህዝባችን ጥላት ነው እንጂ የመንግስት አይደለም። መንግስት እኮ ይወርቃሉ። አሁን እዚህ ላይ አንተ ቅድም እንዳያልኩ ያለው ሳይድ የሆነ በዚህ ብቻ መንገድ ትክክል ነው ካል ማትል ከሆነ እሱ ወንጀል እየሰራ እሱ የፈለገ ነገር እየሰራ ማትደግፍ ከሆነ አንተ ተከፋይ ነው ወይም ጥቅመኛ ነው ወይም ጥቅም እያገኘ ነው ብሎ ነው የሚያምኑት። ለምን የእሱ ወንጀል የእሱ ችግር ይሄ ጋራ ጥቅም ነው፣ የጋራ ጥቅም ላይ አንድ መሆን አለብን ብላ የምታምነው ከሆነ ውስጥ ያለው የህዝብ ተቆርቋሪ ነው፣ የብሔር ተቆርቋሪ ነው የሚሉ አካላት ሁላ አንተ እውነት የምትያዝ ከሆነ ተከፋይ ነው ወይም ጥቅመኛ ነው ወይም እንደዛ ነው። ግዴታ መንግስትን በመቃወም
እንደ ታጋይ እና ትክክለኛ እንደሆነ ያውቁት ማለት ነው። ይሄ ነው ስህተታችን ማለት ነው። አሁን ፊልድ ማርሻል ብርሃኑ ጁላ ያወራው ንግግር በጣም ራሴ እንደ ኢትዮጵያዊ ማንነቴ በጣም ነው የተሰማኝ። ለምን ይሄ እነኚህ መከላከያ የሚባለው እኮ እኛ በቀላል ብናያቸው ሰዎች እኮ አይደለም። እኛ እኮ የፈለገን ነገር እየሰራን የፈለገ ነገር እያገኘን ተጠቅመን እኮ ነው። እነኚህ እኮ ምንም እኮ አሁን ጄኔራል ምናምን የሚባለው እኮ ከኋላ ሄደ ብታይ እኮ ምንም የለም። ለሀገራችን ብሎ ኢትዮጵያ እነሱ መከላከያ እንደ መከላከያ ሀገሪቷ የሚወድ ለሀገሪቷ ነጻ አገልግሎት የሚሰጥ ከመከላከያ በላይ አላይ እንደው ያ አሁኑ መከላከያዎች ናቸው። ጄኔራል ምንድን ነው ቴክኖሎጂ እየለመዱ ስለሆነ ከቴክኖሎጂ ሁሉ ነገር እየሆነ ስለሆነ እድለኛ ናቸው። ያው የድሮዎቹ እኮ ማለት ነው እንዳለ እግረኛ እኮ ናቸው። እግረኛ ተብሎ እኮ ነው። አሁን እኮ የአሁኑ ልጆች እኮ አሁን ወደ መከላከያ እየገባ ያለው ልጆች እኮ ቴክኖሎጂ እኮ ነው እየተማሩ ያለው። ድሮን ማምረት እኮ ነው፣ ክላሽ ማምረት አንድ በቃ ጥሩ ይሄ ሁላ በቴክኖሎጂ ነው እንጂ እንደዚህ እንደ ድሮ አይደለም። የድሮዎቹ እኮ የድሮ ኢትዮጵያ ሴት ለሀገሪቷ ብሎ እድሜ እኮ እየሰሩ ሰዎች ምንም ካለ ጥቅም ማለት ነው። እንደዚህ አይነት ሰዎች እየሰደቡ እንደውም አቅጣጫ መስጠት እኮ አይደለም መከላከያ እንደዚህ ያደረገ ብሎ የሰፈር ላይ እየተደረገ ነው። መከላከያ እኮ ንጹህ አንድ ወንጀል ሰርቶ የማያውቅ ኢትዮጵያ ውስጥ መከላከያ ብቻ ነው። ይሄ መከላከያ የሚሰድቡት ስልጣን እሷ እንደዚህ ብሎ የሚሰድቡት ስልጣን ሲያዝ ይሄ መከላከያ ነው ሀገሪቷ የምትደረገው ማለት ነው። ለሀገሪቷ ምንም ዋጋ አይሰጥም ማለት ነው። ይሄ ነው ስህተታችን። አልገባኝም። ምን ላይ ነው ያለው ስድቡ? ማን ነው ተሳዳቢ? ተሳዳቢዎቹ እነኚህ መከላከያ እንደዚህ ነው የአብይ መከላከያ ምናምን እያሉ የሚሰድቡ ሰዎች አለ። ገባኝ። የኔ በኢትዮጵያና በኤርትራ መካከል ፊልድ ማርሻሉ የህዝብ ተወካዮች ምክር ቤት ቀርበው የተናገሩት ንግግር አለ። በቀጥታ የባህር በር ማስመልከት የተናገሩት ንግግር አለ። በኤርትራ በኩል የተሰጣቸው ምላሽ አለ። ከዚህ ቀደም 34ኛ ዓመታቸውን ሲያከብሩ ኢሳያስ አፈወርቂ የተናገሩት ንግግር አለ። ከዛ በኋላ የመከላከያ ሚኒስትሯ ኢንጂነር አሻ የተናገሩት አለ። ፊልድ ማርሻሉ በተለያዩ ጊዜያቶች የሚናገሩት አለ። ጌዲዮን ጢሞቴዎስ የተናገረው ንግግር አለ። እነዚህ ንግግሮች ሁለቱን ሀገራት ወደ ጦርነት ሊከታቸው ይችላሉ ወይ? መጀመሪያው የመወያያ ርዕሳቸው። አሁን የኢሳያስ አፈወርቂ ስድብ ብቻ እኮ አይደለም። ኢሳያስ አፈወርቂ የኢትዮጵያ ድንበር ውስጥ እኮ ነው ገብቶ እኮ ነው እንደፈለገ ወንጀል እየሰራ ያለው። የኢትዮጵያ ሕዝብ እኮ ሰፊ ወደ ሰፊ ስለሆነ እስካሁን ወደ ሰፊ ስለሆነ ነው እንጂ እንደ ኢሳያስ ኩሽ እኮ እየሰደበ ብሔር እየሰደበ ማንነታችን እየሰደበ እያቆሸሸ እኛ ተጠቅመን የሚጠቀም ነው እንጂ እኮ እናንተ እንጎዳለን እናንተ ማለት ነው። ከኢትዮጵያ መንግስት እኔ እስካሁን አልሰማሁም። እንደ ባለፈው እንደዚህ ላይ ሚት እንዳደረገን ሰጠን እንቀበል እንደዚህ ስትል ጦርነት ቀስቃሽ ኦሮሞማ ይወክል። እንዴት ኦሮሞማ እስቲ አሁን ኦሮሞማ ይወክል እንደዚህ አሁን ምን ማለት ነው? ኦሮሞማ ማይወክል የኦሮሞማ መንግስት ኩሽ ምናምን ይሄ እኮ መንግስታችን እኮ ወደ ሰፊ ስለሆነ እስካሁን ቆይቷል። እንደፈለገ ወንጀል ይሄ መንግስት እኮ ማለት ነው እንደ ቅዱስ መንግስት ብዬ ነው እና ይሄ መንግስት ማለት ነው ለምን ሁሉ በሳምንት ምናምን እያሉ እየፎከሩ መንግስት 24 ሰዓት የኢትዮጵያ ጥቅም ብቻ ማስከበር ላይ እያወራ እነኚህ ግን የሆነ አጋጣሚ ነገር ወይም ከኤርትራ ጋር ወይም ከኬንያ ጋር ወይም ከሶማሊያ ጋር ግን በቃ አጋጣሚ ነገር ነው እየተባለ ያለው ለሀገሪቱ አይደለም ለራሳቸው ነው። ስለዚህ እዚህ ላይ አሁን ኢትዮጵያ በህዝብ 130 ሚሊዮን ህዝብ ይዛ ቅርብ የሆነ በዛ መንገድ እኮ በአንድ ቀን እኮ መውጣት እንችላለን እኮ እኛ ማን የከለከለናል? ኤርትራ የትኛው ሽማግሌዎች ወታደር የለም እኮ የለም እኮ ኤርትራ እኮ ወታደር የለም። ሽማግሌዎች የድሮ ነው ወጣት እንዳለ ስደተኛ ናቸው። እዛ ውስጥ መጥቶ የሚያለማው ወጣት የለም። የእናንተ ሀገርንም መልማት አለባቸው። እኛም ልማት እንጀምር እዛ ውስጥ እንስራ አብረን። ሀገሪቷ እኛ አንድ ነን። ድሮም አንድ ነበር፣ አሁንም አንድ እንሆን። እዛ ስትል ሽማግሌ ግን በድሮ ጭንቅላት ስለሚያስብ በድሮ ጭንቅላት ነው የሚያስብ ኃይለ ሥላሴ ጊዜ ማለት በዛ ስለሚያስብ አሁኑም እዛ ነው ያለው። ሰው እኮ ትንሽ ማድረግ አለበት። አሁን እኮ ጦርነት ቢሆንም እኮ እግረኛ ብቻ እኮ አይደለም። አሁን ኢትዮጵያ እኮ አለፈችው በዛ አካባቢ
በቀላሉ ማለት ነው። ህዝቡ ግን ማስነቃት ላይ ነው ችግርና እነዚህ እንደዚህ ማለት ነገር ሌላ ሀሳብ እንደነገርኳችሁ አዋይ ነኝ። የመንግስት ደጋፊ ሆናችሁ የምትመጡ ሰዎች የመጀመሪያው ተቀዳሚ ተግባራችሁ ርዕሱን ማወቅ ነው። ርዕሱን ከሰሙ በኋላ የኤርትራ ወይም የሻዕቢያ ባላንጣዎቻቸው ፖለቲካ ሜዳ ላይ አስተኝቶ ቢገርፏችሁ አይመለከትም። አቅም ያለው መወያየት የሚችል ሰው መምጣት ያንተ ድርሻ ነው። እኔ ኢትዮጵያዊነት የሚገለጠው የፖለቲካ ውይይት ላይ ምንም ላደርግ አልችልም። እኔ ተከራካሪ ያለ አወያይ። ስለዚህ ስትመጡ የመጀመሪያ ተግባራዊ ማድረግ ያለባቸው ነገር ርዕሱ ምንድን ነው? ቢኮዝ ይህ 21ኛው ክፍለ ዘመን ላይ እያንዳንዱ ሰው ሪከርድ እያደረገ ካፍ የወጣ አይታፈስም። ተሳስታ አንድ ፋውል ሰራ ይደል ድጋሚ መመለስ አትችሉና በዚህ አውድ ምትሉ ለማለት ያለ ሌሎቻችሁ ቅድም ስናገር ያልሰማችሁ ካላችሁ ከሀገር ውጭ ያላችሁ ከዚህ ቀደም እኔ ጋር መጣችሁ ፖለቲካ የምትወያዩ ሰዎች ስትገቡ እዚህ ላይቭ ጎላለሱ እየሞላችሁ ሰብስክራይብ እያደረጋችሁ እዚህ ላይ ሰብስክራይበር መሆን አለባችሁ። ዲያስፖራዎች እንዲሁ ዝም ብላችሁ አንዳንድ ነገር ጽፋችሁ መግባት ቀርቶ ትውልድ ለማነስ እናወያያለን። ምንም መጨረሻ ላይ የተረፈን ስድብ ምስጋና እያገኘናል። ቢያንስ ምስጋና እያገኘናል። ሰብስክራይብ ከሀገር ቤት ያላችሁ ወዳጆቼ ግን ወይ ደግሞ ከሀገር ቤት ያላችሁ ወገኖቼ እናንተ ሰብስክራይብ አድርጉ ብዬ ዲያስፖራዎች ስትገቡ እንግዲህ አሜሪካ፣ ዩሮፕ ያላችሁ ሰብስክራይብ እያደረጋችሁ መግባት ያለባችሁ እዛ ወድ የተዋየ አመሰግናለሁ። ቪዲዮ ወደ ማይኮ ይላል። ማይኮ 7 ደቂቃ ነው። ኦኬ ቴንክ ዩ። እሺ ቴዲ ያ ጦርነት በኢትዮጵያና በኤርትራ መካከል ያ አሁን ላይ ያው የሰማነው ፊልድ ማርሻል ድምቀት ከዚህ በፊት በጣም ብዙ ሰዎች አይ ኢትዮጵያ ከኤርትራ የምትፈልገው ጊቭ ኤንድ ቴክ ነው፣ ሰጥቶ በመቀበል በሚለው ነው። ኢትዮጵያ የኤርትራን የወረራ አላረችም ምናምን የሚል በጣም ብዙ እንደዚህ አይነት ነገር የሚለው ያው ፊልድ ማርሻል ብርሃኑ ጁላ አሁን አድምቀውታል። እኛ ራሳችን ኮንትሮል የምናደርገው የራሳችን የሆነ ነገር አብረን እንግዲህ እኔ እንደዚህም ኤክስፔክት አላደረኩም ነበረ፣ ግን ያው ማለት ስለሚቻል ምንም ችግር የለም። ግን አንድና አንድ የኤርትራ መንግስት መልሱ ኤርትራ የአሰብ ወደብ ላይ ምንም አይነት መብት የላትም። አብሮ ለመስራት አይደለም ሀሳቡን ማቅረቡ ራሱ አንድ ኤርትራዊ ጤናማ የሆነ የጠባጫሪ የጦርነት ውስጥ እንግባ አይነት ሀሳብ ኢትዮጵያ ለአንድ ወቅት ነች ላንች በምን ምክንያት እሱ ራሱን የቻለ ብዙ ሊተነተን የሚያስችል ብዙ ሲጀመር ኢትዮጵያ የባህር ባለቤት ሆነ አታውቅም። የአሰብ ወደብ ስፔሲፊክሊ አሰብ ዳንካሊያ የሚባለው ቦታ ለ300 ዓመታት ያህል ስፔሲፊክሊ እንግዲህ አሁን ኢትዮጵያ ክሌም የምታደርገው አሰብ ከሆነ እስካሁን ድረስ ምጽዋ ስላልሰማሁ ነው። አሰብን ከሆነ አሰብ የምትለው እስከ ምጽዋ የሚደርሰው ቦታ የደንካሊያ የሚባለው ያ ቦታ ደግሞ ለ300 ዓመት የኦቶማን ኢምፓየር ተርኪሾች ለ300 ዓመት ይዘውት ይቆዩ እስከ 1917 አታቱርክ የሚባለው ቱርክ አዲሲቷን ቱርክ ገነባት የሚባለው አታቱርክ የሚባለው ሰው እየመጡ የኦቶማን ኢምፓየር እስከፈረሰበት ሰዓት